ዛሬ ደግሞ በወርክሾፓችን ያጋጠመን ነገር ነግራችኋለሁ። የምትመለከቱት የቻንጋን ኢስታር ኤሌክትሪክ ተሽከርካሪ ነው። ይህ ተሽከርካሪ እንግዲህ ያጋጠመው ችግር ምንድነው? የኤሌክትሪክ መኪናው የኤሲ ቻርጂንግ አልቀበልም ብሎ ነበረ። ከዛ በተጨማሪ የባትሪ ሄልዙም ከ100 ወደ 87% ድሮፕ አድርጎበት ነበረ። የኪሎ ሜትር ሬንጁም ከ300 ወደ 170 ኪሎ ሜትር ብቻ ነበር መሄድ የሚችለው። ይህን ችግር ከነገረን በኋላ የደንበኛችንን ችግር በመረዳት በዲያግኖስቲክ ቱላችን ደግሞ የሆኑትን ሁኔታዎች በመመልከት ሪፖርቱን በመመልከት የባትሪ ፓኩን በምትመለከቱት ሁኔታ በማውረድ የባትሪ ሴሎቹን በመከፋፈት የባትሪ ሞጁሎቹና የባትሪ ሴሎቹን ያሉበትን ኮንዲሽን በደንብ ካየን በኋላ መስተካከል ያለበትን ነገር አስተካክለን የባትሪ ሄልዙን አስተካክለናል ማለት ነው። ብዙ ጊዜ የኤሌክትሪክ መኪና ተሽከርካሪ የምትይዙ ሰዎች የሚያስጨነቃችሁ ነገር የባትሪ ሄልዛችሁ ድሮፕ ማድረጉ ነው። የባትሪ ሄልዙ የወረደብኝ ብላችሁ ትጨነቃላችሁ። ነገር ግን አጠቃቀማችሁን አስተካክላችሁ የምትጠቀሙ ከሆነ የባትሪ ሄልዙ መስተካከል የሚችልበት ሁኔታ ኮንዲሽን ይኖራል ማለት ነው። ይህም የምትመለከቱት የቻንጋን ኢስታር ኤሌክትሪክ መኪና ከ87% ወደ 93% የባትሪ ሄልዙን ከፍ አድርገናል ማለት ነው። ይህም ከፍ የተደረገው እንግዲህ የባትሪ ሴሎቹን መስተካከል ያለባቸው ነገሮች ካስተካከል ነው ማለት ነው። የኪሎ ሜትር ሬንጁም ወደ ነበረበት ተመልሷል። አልቀበልም ያለው የቻርጂንግን ችግር ተቀብሏል ማለት ነው። ስለዚህ የኤሌክትሪክ መኪና የምትጠቀሙ ሰዎች የባትሪ ሄልዛችን ድሮፕ አድርገብን ብላችሁ ስጋት አይግባችሁ፣ እናስተካክልላችኋለን። ነገር ግን አጠቃቀማችሁን ጤናማ እንድታደርጉት ሁልጊዜ እንመክራችኋለን። በተለይ የፈጣን ቻርጀር ባትጠቀሙ ሁልጊዜ ይመከራል ማለት ነው። ከዚህ ጋር የተያይዞ እንግዲህ የአዩቢ ሰርቪስ ሴንተር ትምህርታዊ አዘል ኢንፎርሜሽኖችን ለእናንተ ያደርስላችኋል። ከዛ በተጨማሪ ደግሞ የኤሌክትሪክ መኪና ጥገና ሰርቪስ ሜንቴናንስ ለእናንተ ሰርቪስ ይሰጣችኋል። ከዛ በተጨማሪ ደግሞ የኤሌክትሪክ መኪና በምትገዙበት ሰዓት የማማከር አገልግሎት ይሰጣችኋል። እንዲሁም ደግሞ የኤሌክትሪክ መኪኖችን የፍተሻ አገልግሎት ለእናንተ አቅርቦላችኋል። ከዛ በተጨማሪ ደግሞ ብቸኛ የምንሰጠው አገልግሎት የባትሪ ፕሮቴክሽን ከቨር ለእናንተ አቅርቦላችኋል ማለት ነው። ስለዚህ ይህንን አገልግሎት መጠቀም ትችላላችሁ። የአዩቢ ሰርቪስ ሴንተር የስራ ስልክ ወይም ደግሞ የቢሮ ስልካችን ከታች ያስቀምጥላችኋለሁ። ከታች በማስቀምጥላችሁ ስልክ ቁጥር በመደወል ሰርቪሱን አገልግሎቱን ማግኘት ትችላላችሁ። የሰርቪስ ሴንተራችንን የዌብሳይት ማግኘት ትችላላችሁ። በዌብሳይታችን ያሉትን ሰርቪሶች መመልከት ትችላላችሁ። ዌብሳይታችን ላይ ገብታችሁ ቡክ በማድረግ ሰርቪስ ወረፋ ማስያዝ ትችላላችሁ ማለት ነው። ከዛ በተጨማሪ እንግዲህ በሰርቪስ ሴንተራችን ብቸኛ የምንሰጠው አገልግሎት የባትሪ ፕሮቴክሽን ከቨር ሰሞኑን ልንጀምር ስለሆነ ሰሞኑን በማስታወቂያ እናሳውቃችኋለን። ስለዚህ ሁላችሁም የኤሌክትሪክ መኪናችሁን የፕሮቴክሽን ከቨር ማስደረግ የምትፈልጉ ሰዎች ወደ ሰርቪስ ሴንተራችን መታችሁ ጎራ ማለት ትችላላችሁ፣ ማየት መመልከት ትችላላችሁ ማለት ነው። እንደ ሁልጊዜውም ስለምትመለከቱን ስለምትከታተሉን ከልብ እናመሰግናችኋለን። ቻው።